እንግዲህ አንዳንዴ የሚሰማችሁ ነገርና የሆነው ነገር አንድ አይነት ላይ ሊሆን ይችላል። በማስተማር ስራ ውስጥ ብዙ ጊዜ እንደማቀው ዕውቀት ሳይሆን ዕውቀቱን የምንነግርበት መንገድ ነው ትልቁ ብቃት ነው። ቴክኒኩ እሱ ነው። አንድ ነገር ታውቃለህ፣ ሁላችንም ዕውቀት አለ። እሱን ዕውቀት የምንነግርበት መንገድ ግን ቴክኒክ ነው። በጣም ስኬታማ የሚያደርግህ አንድ መምህር ጥሩ መምህር ነው የሚባለው ያንን ዕውቀት ለሌሎች የሚያጋራበት መንገድ ነው። ይህ መምህር በጣም ነው የወደድኩት ነው። የስራ ተነሳሽነቱ የሚያስረዳበት ቴክኒክ እያን ዲቴል የሚያወራትን ነገር አውቀውት ነው የሚያወራው። እኔ በጣም ነው የወደድኩት። ያው የመምህርነት ጊዜ የሚያስታውሰኝ እውነት ማለት ነው። እና ይኸውለት እስኪ ቪዲዮ ይኸውለትና ኮሜንት አድርጉልኝ። የእውነት በቃ እንደዚህ የሚሰራን ሰው ሁላችንም ማድነቅ ያለብን ይመስለኛል። እስኪ ቪዲዮ ይኸውለትና ኮሜንት ላይ ሐሳባችሁን ንገሩኝ። አለ ግን እንደዚህ አይነት መምህር የምታውቁት ለእናንተ አርአያ የሚሆናችሁ መምህር? እንግዲህ አንዳንዴ የሚሰማችሁ ነገርና የሆነው ነገር አንድ አይነት ላይ ሊሆን ይችላል። that's why አንድ ቦዲ ዌይት እንዳለው ፊል ለማድረግ እንዲሰማው ወይም ክብደት እንዳለው እንዲሰማው ሌላ ኤክስተርናል ፋክተሮች ያስፈልጋሉ። without that external factor ክብደት እንዳላችሁ ፊል አታረጉትም። ለምሳሌ ይህንን ብላክቦርድ ስመታው እኔ ስመታው አይደለም ያመመኝ፣ እሱ መልሶ ሲመታኝ ነው። አንድ ቦዲ ክብደት ምንም ያክል እንኳን ቢኖረው ክብደቱን ፊል ለማድረግ ሌላ ኤክስተርናል ፎርስ ያስፈልገዋል። there are two kinds of weight, apparent and real. apparent weight, appear የሚያደርግ weight ማለት ነው። this apparent weight is the weight that you feel. የሚሰማችሁ ክብደት apparent weight ነው, but it is not the real weight. apparent ጊዜያዊ ስራ ተቀጥሬ ያለው ስትለን በቋሚነት ዘላለም መስራት ይችላል። apparent ወተናል ስትል ግን ዘላለም apparent ወጣ የተወሰነ ጊዜ ነው፣ ጊዜያዊ ነው። it is the weight that you feel. በግራቪቲ እና በሌሎች ኤክስተርናል ፎርሶች አማካኝነት ነው ፊል የሚያደርገው። ሌላ ኤክስተርናል ፎርስ ከሌለ ፊል አታረጉትም።